ለሞት ለቀብር እንዘጋጅ። አላሁ ስብሓነሁ ወተዓላ ነገረን ነው። ኩሉ ነፍስን ዛኢቀቱል መውት ወኢነማ ትወፈውነ ኡጁረኩም የውመል ቂያማ ወኢነማ ትወፈውነ ኡጁረኩም የውመል ቂያማ ፈመን ዙሕዚሐ ዐኒን ናር ወኡድኺለል ጀነ ምን አለ አላህ ፈመን ዙሕዚሐ ዐኒን ናር ወኡድኺለል ጀነተ ፈቀድ ፋዝ። ምን የሆነ ሰው ስራው አምሮለት ዱንያ ላይ የሰራው የሆነው ነገር ተስተካክሎለት ከጀሃነም እሳት ነፃ ሆኖ ጀነትን የገባ ከሆነ ፈቀድ ፋዝ። በእርግጥ ምን ሆኗል? ይህ ሰውዬው እድለኛ ከዛ ከእሳት ነፃ ሆኗል። እድለኛ የሆነ ነው አለ አላሁ ስብሓነሁ ወተዓላ። ከዛም ቀጠል ወመል ሐያቱ ዱንያ ኢላ መታዑል ጉሩር። እቺ እኮ ዱንያ አይደለችም፣ እቺ የምንኖርባት እርስ በርስ የምንጣላባት የሆነችዋ እቺ ዱንያው እኮ አይደለችም። ምን ብትሆን እንጂ ማታለያ መሸንጋያ የሆነች ብትሆን እንጂ መዘውተሪያ አይደለችም እቺ ዱንያን አላህ ስብሓነሁ ወተዓላ። እስቲ ራሳችንን እንመለከት አዩሃል ኢኽዋ። ዛሬ ዱንያ ላይ ተንቀሳቀስን፣ ብዙ ዓላማ አለን፣ ብዙ እቅድ አውጥተናል። በዱንያ ዙሪያ ለዱንያችን የምናደርገው ነገር ለልጆቻችን ለልጅ ልጃችን አዘጋጅተናል፣ ዓላማውን አውጥተናል፣ እቅድ ይዘናል። ነገር ግን ሞት የሚባለው ነገር ግን አለ። ይህ እቅዳችን ወይ ይሳካል ወይ ደግሞ አንድም ሳይሳካ ወደ አኸራ እንሄዳለን። አላህ የነገረን ያለው ናም ወመል ሐያቱ ዱንያ ኢላ መታዑል ጉሩር። ዱንያው እኮ አይደለችም መሸንገያ ብትሆን እንጂ ሺ ዱንያው እኮ መዘውደሪያ አይደለችም ብሎ አላህ ስብሓነሁ ወተዓላ ነገረን። ጠይብ አላህ ስብሓነሁ ወተዓላ በሌላ አያ ምን ይላል? ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ወማ ተድሪ ነፍሱን ቢአይ አርድን ተሙት። እስቲ ልብ በሉ። አላህ የነገረን ያለው በቃ የእኛን ሕይወት የነገረን ያለው። ይሄ ሞትን የሚነግረን ማስፈራሪያ እኮ አይደለም፣ እያስፈራራን እኮ አይደለም። ትክክለኛውን የነገረን ያለው እንድንዘጋጅ ነው አላህ ያስታወሰን ያለው። አዩሃል ኢኽዋ አላህ የነገረን ያለው ለምንድን ነው? እንድንዘጋጅ ነው ለዛ ሀገር። ምን አለ አላህ? ወማ ተድሪ ነፍሱን ቢአይ አርድን ተሙት። ነፍስ እኮ አታውቅም አለ አላህ። ቢአይ አርድን ተሙት፣ በየትኛዋ መሬት ላይ የት ቦታ ላይ እንደምትሞት እኮ ነፍስ አታውቅም። ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ። ነፍስ አታውቅም ምንን ነገ ምን እንደምትሰራ ምን አይነት ስራ እንደምትሰራ አታውቅም። ወማ ተድሪ ነፍሱን ቢአይ አርድን ተሙት፣ የት ቦታም እንደምትሞት ነፍስ አታውቅም። እኛ እቅድ ግን አለ። እኛ እቅድ እናውጣለን፣ እናዘጋጃለን፣ የተለያየ ነገር እናዘጋጃለን። ነገር ግን ሞት ከኛ ላይ ቅርብ ነው። ለዚህ ነው እንዲህ ያሉ ሞት ብሎ ማለት ከጫማችን ማሰሪያ የበለጠ ቅርብ ነው የሚሉት። ሞት በጣም ቅርብ ነው ወላሂ። ነገር ግን እኛ ግን አርቀነዋል። በጣም ያራቅ ነው፣ በጣም ማለት ነው። ሞት የሚባለው ነገር ከጫማችን ማሰሪያ በላይ በእኛ ላይ ቅርብ ነው፣ በጣም ቅርብ ነው። ለዚህም ነው ወማ ተድሪ ነፍሱን ቢአይ አርድን ተሙት። ሞት ነፍስ የት እንደምትሞት አታውቅም። አንተ ወደ መርካቶ ስራ ይሰራል ብለህ ይቃም፣ ነገር ግን ወደ ሞት እየሄድክ ነው። ወደ ምትሞትበት ቦታ እየሄድክ ነው። የሆነ ሀጃ ይዘህ እየሄድክ ነው፣ እቅድ ይዘህ እየሄድክ ነው። ምን ታውቃለህ? አንተ ሀሳብ ሆናል እንጂ የሄድክ ያለኸው የምትሞትበት ቦታ ሊሆን እኮ ይችላል። አናውቀውም እንጂ ማለት ነው። ነዓም ይህ ማለት ምን ማለት ነው? የምንሞትበትን ቦታ አናውቅም ማለት ምንድን ነው? በቃ አናውቅም፣ እንዘጋጅ ነው። ለሞት እንዘጋጅ። ያ ኢኽዋ ሞት ሲባል አሁን እኮ በዚህን ጊዜ በጣም ቀለል አድርገን እያሰብነው ነው። ከራሴም ጀምሮ ሐቂቃ ወላሂ ሞት የሚባለው ነገር
በጣም ቀለል አድርገን እየተመለከተን ያለነው። ምን አደረግነው? ቀልድ፣ ይሄማ ተረት ተረት አድርገን እየሳነው ነው እንዴ? ይህ ሊሆን አይገባም። አላህ በተለያየ ቁርአን ላይ ነገረን ያለው ትሞታላችሁ፣ መሞታችሁ አይቀርም፣ ተዘጋጅ፣ ለዛ ሀገር ተዘጋጅ እያለ አላሁ ስብሓነሁ ወተዓላ ይነግረናል። ለዚህም አላህ ስብሓነሁ ወተዓላ ምን ይላል? ያ አዩሃ አለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ። አላህ ስብሓነሁ ወተዓላ በተከበረ በሆነው ቁርአን ላይ ለእኛ ምን አለን? ያ አዩሃ አለዚነ አመኑ፣ እናንተ በአላህ ያመናችሁ ሰዎች ሆይ፣ ያ አዩሃ አለዚነ አመኑ፣ በአላህ ያመናችሁ ሰዎች ሆይ ብሎ የጠራ ነው። እየጠራ ነው ማንን? አማኞችን፣ ያመኑ የሆኑ ሰዎችን እየጠራ ነው። ምን አለ አላህ? ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ። ላ ቱልሂኩም አምዋሉኩም፣ ንብረቶቻችሁ አያታሏችሁ፣ ወላ አውላዱኩም፣ ልጆቻችሁም አያታላችሁ። ከምን? ዐን ዚክሪላህ፣ አላህን ስብሓነሁ ወተዓላ ከማስታወስ፣ አላህን ከመዘከር፣ አላህን ከማስታወስ አያታሏችሁ። ማን? ይኸውልህ ነጥሮ የነገረን ዛሬ እኛ ውስጥ ያለው ትልቁ ሀም፣ ትልቁ በጣም ውስጣችን ላይ የሚያንገበግበን ነገር ምንድን ነው? ንብረት ነው፣ ሀብት ነው፣ ብር ነው። ግን አላህ ምንድን ነው ያለው? ያ አዩሃ አለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም፣ ልጆቻችሁም። አያችሁ አለ እኛ ጋር በጣም ተወዳጅ የሆኑትን ነጥሮ አላህ ነገረን። ለምንድን ነገረን? እኛ ላይ በጣም እነዚህ ተወዳጅ ናቸው። ሀብት ብር ማይወድ የለም አይደል? ይወዳል። ለዚህ ነው የተፋጀለ በየቦታው። ለዚህ ነው ወንድሙ ከወንድሙ የሚጣለው። ለዚህም ነው አንዱን ከፍ አንዱን ዝቅ አድርጎ የሚያየው። በምን ምክንያት? በብር። በምን ምክንያት? በሀብት። ሱብሃንአላህ ሱብሃንአላህ። ነዓም አላህ ምን አለ? ላ ቱልሂኩም አምዋሉኩም፣ ንብረቶቻችሁ አያታሏችሁ። አትታለሉ። አይጠቅምም፣ ጥቅም የለውም። ዛሬ ይጋገጣል፣ ያምርሃል፣ ደስ ይልሃል እንጂ ምንም አይጠቅምም። ለዚህም አላህ ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ፣ አላህን ከማስታወስ አላህን ከመዘከር አያታሏችሁ። አያረለ አላህን ከማስታወስ የትም ቦታ ስትሆን ነጋዴ ሆነ ስግብግብ መሆን የለብንም። የትኛውም ቦታ ላይ ሐሳባችን ብር መሰብሰብ ሊሆን አይገባም። ሀብትን ማከማቸት ሊሆን አይገባም። ጭንቀታችን፣ ሐሳባችን፣ ጉጉታችን ሊሆን የሚገባው እስልምና ዲን ይሁን። ያኔ ጥሩ የሆነ ሀብት ይሆናል ማለት ነው። ከዛም ከወለዱም ከዘረፋውም የወንድምን ሐቅ የማንን ሐቅ ሰብስበህ ግን እደሰታለሁ ማለት ይህ መሆን ነገር ነው። አያታሏችሁ አላህ ነገረን። ከዚህም ቀጠለ ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን። አላህ ነገረን ይህንን የሚተገብር የሆነ በምን በንብረቱ በልጆቹ የሚታለል ከሆነማ ፈኡላኢከ ሁሙል ኻሲሩን፣ እነሱን ምን ናቸው? ኻሲር የከሰሩ ናቸዋል። ጥቅም የለውም፣ ከስሯል። አየው ዛሬ ለዱንያ ብለን አንድን ወንድም እያሰቃየን እኛ ደስተኛ የሆነ የአንድ ወንድሙን ስም ወንድሙን ይዘርፈዋል፣ ያጭበረብረዋል፣ ምን ያደርገዋል? እሱ ደስተኛ ሊሆን። ነገር ግን ይህ ምንድን ነው? ኪስራት ነው፣ ጥቅም የለውም። ወመን የፍዐል ዛሊከ ፈኡላኢከ ሁሙል ኻሲሩን፣ እነዚህ ምንድን ናቸው? ኻሲር የከሰሩ ናቸው ብሎ አላህ ስብሓነሁ ወተዓላ ነገረን። ከዛም ቀጠለ አላህ ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን ያእቲየ አሐደኩሙል መውት። ይኸው በቃ ያከማቸው የሆነው ብር ያከማቸው የሆነው ሀብት ምን መሆን አለበት? ወአንፊቁ ወጪ አድርጉበት፣ አንቀሳቀስ። ሚማ ረዘቅናኩም በሰጠናችሁ በሆነው ርዝቅ በሰጠናችሁ በሆነው ሀብት ወጪ አድርግ። መቼ? ሀብታም ከሆንክ በኋላ፣ ሁለት መኪና ከገዛ በኋላ፣ ሁለት ቤት ከኖርህ በኋላ ነው አይደለም። ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን ያእቲየ
أحدكم الموت هنا أشكددم أيه كمن جا كموت جا كمن جا موت متو كموسد بفيت بالله بتسرع تنقساقس لسرع يقبال لنسرعበት ይገባል لنشقدادم ይገባል أيها الإخوة نعم من قبل أن يأتي أحدكم الموت فيقول እንዲህ ይላል ካመለጠው በኋላ ምን ከሆነ በኋላ ሀብቱን አከማችቶ እኔ ትንሻችን የሚል ጨርስና ይላል ይኸው ለመስጊድ ሲባል መስጊድ እኮ እንደጀምሮ መድረሳና አቋቁም ሲባል ምን ይላል ቆይስ የሆነቻችን ጀምራታል እሷ ለጨርስና ከዛ በኋላ ችግር የለም አብሽር ችግር የለም ይልላል ከዛ በኋላ የጀመረውን ቤት ሳይጨርስ ሞት ይመጣል ከዛስ በኋላ ምን ይደረጋል فيقول ربي لولا أخرتني إلى أجل قريب فأصدق وأكون من الصالحين منطق ماذا يا رب لا يا رب عندما ملسني لولا أخرتني إلى أجل قريب تنش كذا كان ودهلا بالتاسقين ودهلا بالتاقوين فأصدق وأكون من الصالحين صدق أدرقان لهم وجه أدرقان لهم وأكون من الصالحين كرجال بسويش هنا لو بلو إيمان صلاة من الله سبحانه وتعالى ما شيء موت كما تابوا هلا تكملون لي الله راسنا جرن ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون موت كما تابوا هلا جميلا ولن يؤخر الله نفسا نفسك ودعا بجرها ወደ ኋላ ማፈግፈግ የሚባል ነገር ትንሽ ልጅ ነው ትንሽ እድሜ ጨመርለት አረ ይሄን ያከማቸውን ብር ትንሽ ይብላ አረ ሙሽራው ትንሽ ጠብቁት የሚባል ነገር የለም ሙሽራው ይሄዳል ጓግቶ የሚጠብቅ የነበረው ሙሽርነቱን ጥሎት ይሄዳል ሞት ይመጣል አረ ቆይስ ትንሽ ጊዜ እንስጠው አረ ይሄ ወጣት ነው ገና ነው ብዙ ነገር ይሰራል የሚባል ነገር የለም ወለን يؤخر الله نفسا اذا جاء اجلها والله خبير بما تعملون الله ደግሞ የውስጣዋቂ يمسروا النجر الله ترسيه بما تعملوا بمسروا النجر الله يستوى الله سبحانه وتعالى نعم أيها الإخوة النسرة النزاجاج لموت النزاجاج موت على اللبن والله كبرنا موت يمبالو حجر الله يدلم موت نزان كرم أنك كسالم لزمنا الله سبحانه وتعالى زعم الذين أن لن يبعثوا قل بلى زعم الذين كفروا أن لن يبعثوا قل بلى وربي لتبعثن ثم لتنبؤن بما عملتم الله من قال الناس يكاد يوم سووا موقتون على الله زعم الذين كفروا الناس يكاد يوم الكهديان موقتون من بلو أن لن يبعثوا أنك أسكسن بلو كموتن بحالا وكو موتن انتفعلن بلو من قالوا موقتون ده الله سبحانه وتعالى قل بلى وربي قل يا محمد بلاتشو بجتا يهنبين والله بالله يهنبين لتبعثن تكسكس الله أيه تموتالن انموتالن انكسكسالن ثم لتنبؤن بما عملتم كذا سؤالا بسراችሁ በነበረው ነገር ምን ተደርጋላችሁ ሂሳብ ትደረጋላችሁ ዱንያ ላይ ምን ሰራህ ትባላለህ ትቀሰቀሳለህ نعم ሞቶ መቀስቀስ ካለ ታዲያ ማን ተዘጋጀያለሁ ዛሬ ለሌሎቻችን እንጨነቃለን ለሀብት እንጨነቃለን ለተረን እንጨነቃለን ነገር ግን ዱንያችን አኺራችን ግን ባዶ ነች ምንም ነገር የለም እስ ዛሬ እንመለከት በየቤቱ እንሂድ ሶፋው ተዘጋጅቷል መቀመጫ እንግዳ ከመጣ ምንጣፍ ተዘጋጅቷል ፏብዳ በየቤቱ ለአይን የሚማርክ ነገር ብዙ ነገር አለ የት እቤታችን ውስጥ ለምንድን ነው ውስጣችን ደስ እንዲሆን እኮ ነው እንዳንከፋው እኮ ነው በየቤታችን አዘጋጅተናል ይሁን ደስ የማይለን ነገር ታስወግዳለህ ታነሳለህ ደስ የሚል ደግሞ ታመጣለህ ታስተካክላለህ نعم ይሄ ግን ዱንያ ቀብራችንስ እያየን እኮ ነው ወንድሞቻችን እየሸኘን ወደ ቀብር እየሄድን ለዚህም እኮ ነው እቺ ሞት ብሎ ማለት መውዒባ በጣም ትልቅ መካሪ ነች ይላል
ሞት ምንድን ነች? በጣም ትልቅ መውዒዛ ነች። ስለዚህ ልንዘጋጅ ይገባል። አልመውቱ ዋዒዱል ቁሉብ ሞት ብሎ ማለት የቀልብ ገሳጭ ነች። ሞት ብሎ ማለት ወዛጅር ዐን ዙኑብ ሞት ብሎ ማለት ከወንጀል የምታስጠነቅቅ ነች። ሞት ወንጀል እንዳትሰራ ታግድሃለች። ወንድሞች እንዳትበድል ታግድሃለች። እጅህን ያዝ ታደርጋለች። ወደ ሐራም ቦታ ሲሄድ ዓይንህን ያዝ ታደርጋለች። ምን ሞት ሞትን የምታስታውስ ከሆነ ሞትን የምናስታውስ ከሆነ ዓይንህም ይታገዳል፣ እጅህም ይታገዳል፣ እግርህም ይታገዳል። ምን እንዳያደርግ? ወንጀል እንዳይሰራ፣ ወደ ሐራም እንዳይሄድ። ሞት ይህ ነው። ፈለም ነጅድ ዋኢዘን ልልቁሉብ ከልመውት አየህ አናገኝም አለ። እንደ ሞት መካሪ እንደ ሞት አስጠንቃቂ የሆነ ነገር ግን አናገኝም። ከዚህ በላይ ምን አለ? አባትን የሸኘ ልጅህን የሸኘ እናትን የሸኘ ምስትህን የሸኘ ከዚህ በላይ ምን መካሪ አለ? ምን ልንሆን ልንዘጋጅ፣ ለአኺራችን ልንዘጋጅ ከዚህ በላይ ምንም መካሪ የለንም። ለዚህም ነው ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ከፋ ቢልመውት ዋዒዛ በሞት ምን ሆነ ይብቃ በቃ ምን መካሪ በዚህ በሞት በቃ ነቢያችን ሰለላሁ ዐለይሂ ወሰለም ወመን ለም የተዒዝ ቢልመውት ፈላ ዋዒዘ ለህ በሞት የማይመከር የሆነ ሰው ፈላ ዋዒዘ ለህ ለእሱ ምን የለው መካሪ የለው። ምን ይመክረዋል? በሞት ሞትን አይቶ ካልተመከረ ሞትን አይቶ ምን ካላደረገ ስራውን ካላስተካከለ ምን አለው? ሌላ መካሪ የለውም። ሌላ መካሪ የለውም። ለዚህ ነው ዑመር ብን አብዱልዓዚዝ ምን ያግ ነበራል? ሁል ጊዜ የጅመዑ ኩለ ለይለትን አልፉቀሃ ፉቀሃዎችን ዓሊሞችን በየሁሌም በየሌሊቱ ይሰበስባቸው ነበር። ማን? ዑመር ብን አብዱልዓዚዝ። ከዛም ፈየተዛከሩን አልመውት ፈየተዛከሩን አልመውት ሞትን ይተዋወሱ ነበር። ትልቅ ይህ ዓሊም ተመልከቱማ ዑመር ብን አብዱልዓዚዝ ፉቅሃዎችን ይሰበስብና ፈየተዛከሩን አልመውት ወልቅያማ ወልአኺራ መውትን ይተዋወሱ ነበር። አየህ በየሌሊቱ ማለት ነው። በየሌሊቱ ይተዋወሱ ነበር። ከዛም ثم يبكون حتى كأن بين أيديهم جنازة ثم يبكون ከዛም ያለቅሱ ነበራል። በየሌሊቱ ነው። ከዛም ያለቅሱ ነበር። ሞትን ያስታውሱ ነበር። ቅያማን ያስታውሱ ነበር። አኺራን ያስታውሱ ነበር። ከዛም ያለቅሳሉ። ልክ እንደምን ከነሱ ፊታቸው ላይ ጀናዛ ልክ እንዳለ ይመስል ነበር ሲያለቅሱ አሉ። ሱብሓነላህ። ምን አስታውሱ? አኺራን፣ ያን ጨለማ ቤት፣ ያችን ቅያማ አላሁ ስብሓነሁ ወተዓላ የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ ወልአምሩ የውመኢዝን ሊላህ። ያችን ቀን አስታውሶ ያለቅሱ ነበር። ያቺ ቅያማ እኮ ማለት የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ፣ አንድ ነፍስ ለአንድ ነፍስ ምንም ጥቅም አትሰጥም፣ ምንም እገዛ አታደርግም። ወልአምሩ የውመኢዝን ሊላህ፣ ጉዳዩ በአጠቃላይ በአላህ እጅ ነው። አላህ ነው የሚያስተናብረው። ዛሬ የሚወድህ አባትህ አያግዝልህም። ዛሬ የምትወድህ ልጅ አታግዝልህም። ዛሬ የሚወድህ ልጅ ለአንተ አያግዝልህም። መየት ላይ የውመል ቂያማ። ሱብሓነላህ። ናም እነዚህ ምን ያደርጉ ነበረ? ያለቅሱ ነበር በየሌሊቱ። ዛሬ እኛ ግን ምንድነው የምናደርገው? ተሰብስበን በየሌሊቱ ተንኮል ነው የምንሹራ የምናደርገው። ላኢላሃ ኢላላህ። ይህን ወንድም እንዴት ላድርገው ሳልተኛ አደርኩ እንላለን። ምን ላይ ምን እየሰራ ተንኮል ያስር ተንኮል የሰበሰብን አንድ ወንድምህን ልትጎዳ እያሰብን ሳልተኛ አደርኩ። ላኢላሃ ኢላላህ። ነገር ግን ታላላቅ እነዛ ቀደምቶች ግን ይሰበሰቡና ስራቸውን ነበር የሚመለከቱት። ይህ የኔ ስራ አኺራ ላይ አላህ ፊት አያሳፍረኝም እንዴ እያሉ ይመካከሩ ነበር። እኛስ የት ነው ያለነው? እስቲ እንመልከት። ቀንም ስራ ላይ
ለሊትም ስራ ላይ መንገድ ላይም ስራ ላይ እንደዚሁ ያለን ሞት ይመጣል። ሱብሃንአላህ ዱንያችንም ሳይሞላ ሐሳባችንም ሳይሳካ ምን ይመጣል? ሞት ይመጣል። መንገድ ላይም ዱንያ ነው። ስልካችን 24 ሰዓት ጆሮአችን ላይ ዱንያ ነው የምናወራው። ይህ ማለት ወላሂ ከባድ ነው ያለው። ሞትን ይረሳን ያለው ሞትን ያስታውስን አይደለም። ወላሂ ሞትን እናስታውስ። ወደ አላህ ስብሓነሁ ወተዓላ እንመለስ። አላህን ስብሓነሁ ወተዓላ እንለምን። አኼራችን አላህ እንዲያስተካክልልን። ናም አላህ ስብሓነሁ ወተዓላ ነግሮናል። ምን ብሎ አላህ ስብሓነሁ ወተዓላ فمن ثقلت موازينه فأولئك هم المفلحون الله من هذا يوم القيامة ميزان الله سراتن حساب الدرجات إذا دنيا إذا آخر يوم القيامة كان فمن ثقلت موازينه وميزان يكبدت التي هنا سوى الله سبحانه وتعالى فأولئك هم المفلحون الناس من الناتشو مفلح ناس يوطوت ناتشو كمان كإسات كجهنم إسات ناس يهون ناتشو الله سبحانه وتعالى نقرن من فمن ثقلت موازينه يكبدت التي سراو يكبد التي هنا سوى الله نقرن كذان قدر ومن خفت موازينه فأولئك الذين خسروا أنفسهم في جهنم خالدون كمان قاينون كيف نيوشو قاينون إياه ومن خفت موازينه ميزانه دقمو زك على شبت يحنى سو فأولئك الذين خسروا إن الزانات يكسروا الملك خسروا أنفسهم نفسو تشاشون يكسروا الملك النزينات في جهنم خالدون جهنم لا يمدناتشو النزوج خالدون زوتاري وسناتشو على الله سبحانه وتعالى زوتاري وسناتشو من لا جهنم لا يملسالو የሚባል ነገር የለም ወደ ዱንያ ይመለሳሉ የሚባል ነገር የለም ሚዛኑ ይቀርባል ይመዘናሉ ስራቸው ከፍ ካለ እነዚህ ሙፍሊሖች ናቸው ስራችን ዝቅ ካለ ግን ከማን ጋር ነን فأولئك هم الخاسرون የከሰሩት ናቸው ብሎ አላሁ ስብሓነሁ ወተዓላ ነገረን ማለት ነው ولذلك እንዘጋጅ የኛስ ሚዛን ምን ይሁን ተንኮላችን በዛ የምናስረው ስራ በዛ ምንድነው ያደረግን ያለ ነው ሞትን የሚያስታውስ የሆነ ሰው ሚዛን አለብኝ የሚል የሆነ ሰው والله ተንኮል ያስብ ሁላችንም ራሳችንን እንፈትሽ በቃ ሞት አለብን ወደ አላህ Subhanahu Wa Ta'ala እንመለስ አላህን እንለምን ከውጭ ገጽታችን አምሮ ውስጣችን ተበላሽቶ ግን ከሆነ ጥቅም የለውም والله ጥቅም የለውም ይህ ማለት ከውጭ አምሮ ውስጣችን የተበላሸ ብሎ ማለት ምን ነው ይህ ንፍቅና ውስጣችንም ውጫችንም ሊያምር ይገባል ውስጣችንም አላህን ሊፈራ ይገባል ውጫዊ ገጽታችንም አላህን የሚፈራ ሊሆን ይገባል ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል አላህ እነዛ ሚዛናቸው ዝቅ ያለባቸው ሰዎችን فأولئك هم الخاسرون فأولئك الذين خسروا أنفسهم في جهنم خالدون تلفح وجوههم النار وهم فيها كالحون ፊታቸው በእሳት ይገረፋል ከንፈራቸው ያኩመተረ ሆኖ ምን ሆናሉ በእሳት ይገረፋሉ እነዚህ ሰዎች በእሳት ጀሃነም እሳት ላይ ይገረፋሉ የት ሆኖ ጀሃነም ውስጥ ሆኖ ይገረፋሉ ይሰቃያሉ ምን የለም ማለት ነው አራሳት ይደረግላቸው የሚባል ነገር የለም ከዛም አለም ተኩን አያቲ ይትላ አለይኩም فكنتم بها تكذبون እንዲህ ይባላል በእናንተ ላይ የአላህ አያቶች የአላህ አያዎች ሲነበብባችሁ አልነበረምን ይሏቸዋል ألم تكن آياتي تتلى عليكم فكنتم بها تكذبون
እናንተ ምን ነበራችሁ? ከዚቡን ታስተባብሉ ነበር። እናንተ ታስተባብሉ ነበራችሁ። የአላህ አንቀጽ የተነገራችሁ ቁርአን የተነገራችሁ ይህን ቁርአን ምን ታደርጉ ነበር? አትቀበሉም ነበር። ሰምቶ እንዳልሰማ አይቶ እንዳላየ ይሆናችሁ አልነበር ተብሎ ጀሃነም ላይ ይሰቃያሉ፣ እሳት ውስጥ ይሰቃያሉ። ከዛም ዘውታሪዎች ናቸው። ይመለሳሉ የሚባልም ነገር የለም፣ ተስፋም የለውም። ናም ስለዚህ እኛን የሚጠብቀው ታሪክ አይደለም፣ እኔን የሚጠብቀኝ ወላሂ ሁላችን እያንዳንዳችን ቤት እያንዳንዳችን ላይ ሞት ይመጣል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ተባሉ? ኢነከ መይቱን ወኢነሁም መይቱን። አንተ እኮ ሟች ነህ አላቸው አላህ ሱብሓነሁ ወተዓላ። ማንን? ነቢያችንን ሰለላሁ ዐለይሂ ወሰለም። ወኢነሁም መይቱን፣ እነሱም ምንድን ናቸው? ሟቾች ናቸው፣ ይሞታሉ ብሎ አላህ ነገረን። ነቢያችን ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ የሆኑት እኮ ከዚህ ህይወት ሄዷል፣ ከዚህ ዱንያ ሄዷል እኮ ሞቷል ነቢያችን ሰለላሁ ዐለይሂ ወሰለም። ከዛም አልፎ ልጆቻችንን የቀበር ነው፣ አባቶቻችንን የቀበር ነው፣ እኛም እንቀበራለን። ያ አላህ አላህ ሱብሓነሁ ወተዓላ ስራችንን ያማረ አላህ አድርግልን። ወላሂ ከባድ ነው። በቃ ይህ ሞት የሚባለው ነገር ገና ከዚህ በኋላ እኔ እኮ ገና ልጅ ነኝ፣ ገና እኔ እኮ በቃ እኛው እንደውም አብዛኛው ግን ስንመለከት ትልቅ ሰው ሽማግሌ ነው ቢሞተው። በቃ የኛማ አጋጣሚ ከሆነ በስተቀር ምናልባት ይሄ ሊሆን አይገባም። በቃ ነፍስ ሁሉ ሞትን ትቀምሳለች፣ መቼ እንደምትሞቱም አታውቅም። ስለዚህ እንዘጋጅ ነው አዩሀል ኢኽዋ፣ ልንዘጋጅ ይገባል። ናም የቁል ኢብኑ ዑመር ረዲየላሁ ዐንሁ እንዲህ ነበር፣ አኸዘ ረሱሉላሂ ቢመንኪቢ። ምን አለ ዓብዱላህ ብን ዑመር? ነቢያችን ሰለላሁ ዐለይሂ ወሰለም ትከሻዬን ያዙኛል። ትከሻዬን ያዙኝና ፈቃል እንዲህ አሉኝ፣ ኩን ፊ ዱንያ ከአነከ ገሪብ አው ዓቢሩ ሰቢልን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ትከሻውን እንዲህ አሉትና ምንም ነበር፣ አንተ ልጅ ኩን ፊ ዱንያ፣ በዱንያ ላይ ሁን። ምን ሁን? ከአነከ ገሪብ፣ ልክ እንደ እንግዳ ሆነህ ኑር። ዱንያ ላይ ስትኖር ልክ እንደ እንግዳ ሆነህ ኑር። አው ዓቢሩ ሰቢልን፣ ወይም ደግሞ እንደ መንገደኛ ሆነህ ኑር አሉት ነቢያችን ሰለላሁ ዐለይሂ ወሰለም። ልብልማ ዱንያ ላይ ምን ሁን? ልክ እንደ መንገደኛ ወይም ልክ እንደ እንግዳ ከመጣ ዛሬ እኛ እዚህ መጥተናል። እዚህ እኮ የመኖር ሐሳብ የለንም። ከመጣንበት ሰፈር ማለት ነው። ሐሳባችን ምንድን ነው? እንሄዳለን ነው። ሰፈራችን ቤታችን እንሄዳለን ብለን የምናስበው። ዱንያም ልክ እንደዚህ ነች። በቃ ዱንያ ላይ ዘውታሪ አይደለንም። ዱንያ ላይ የምንቆይ አይደለንም። ስለዚህ ምን አሉት? ዱንያ ላይ ስትኖር ወይ እንደ እንግዳ ሆነ ኖር፣ ወይ ደግሞ እንደ መንገደኛ። መንገደኛ ምንድን ነው? የሆነ ቦታ ላይ ቁጭ ይላል፣ ያርፋል ድካሙን። ካረፈ በኋላ ተነስቶ የት ይሄዳል? ወደ ሀገሩ ይሄዳል። ለምን? የእሱ ሐሳብ የት መድረስ ነው? ሰፈሩን ቤቱን መድረስ ነው። ማን? መንገደኛው ማለት ነው። ለዚህ ምን አሉ? ዱንያ ላይ ስትኖር እንደዚህ ሆኑ። ወላሂ ሐቂቃውን ስንማ እኛ እንደዚህ ነን። እንደዚህ ብሎ የሚያስብ ሰው ዱንያ ላይ እኔ እኮ ዘውታሪ አይደለሁም ብሎ የሚያስብ የሆነ ሰው አኼራውን ያልረሳ የሆነ ሰው አላህን አያምልጥም። ውሸትን ሰዎችን ለማታል አይታገልም። ሰዎችን ለማጭበረበር አይታገልም። ናም ስለዚህ ዱንያ ላይ ስንኖር ምን ያስፈልገናል? ልክ እንደ መንገደኛ ሆነን ልንኖር ይገባል። አዩሀል ኢኽዋ ነቢያችንም ሰለላሁ ዐለይሂ ወሰለም ዓብደላህ ብን ዑመርን እንዲህ አሉት። ከዛ በኋላ ዓብደላህ ብን ዑመር እንዲህ ነበር፣ ወሊዛ ካነ ኢብኑ ዑመር የቁል ኢዛ አምሰይተ ፈላ ተንተዝር ሰባሕ። ይሄንን ካሉት በኋላ ምን ነበረ? ነቢያችን ሰለላሁ ዐለይሂ ወሰለም ከነገሩት በኋላ ወሊሃዛ ካነ ኢብኑ ዑመር የቁል
إذا أمسيت فلا تنتظر الصباح يا مشته جزء كمشت اللعب على جن ينقال لي البلاد التبابك بس ده يموت على وبله أيه كانوا كمشوا على بتنيوم بس أنا متجرى شاينه وبالحسب بقى شيء دنيا يعني يا دنيا مالك عينش بالحسب يلو نبر عبد الله بن عمر مرضنا لمن نبياتين سلام كروت نبياتين دنيا ستنور عند انجليا هنا نور سلالو دين عليه مكر نبر عبد الله بن عمر مرضنا እኛ ግን እንቅልፋችን እስከሚመጣ ድረስ እንቅልፍ አቅቶን እስከምንተኛ ድረስ ያለንበት ነገር ሌላ ያለ ነው እንደው በየቀኑ ተውት እንደ በየሌሊቱ ተውት በወር አንዴ እንኳን ሞት እናስታውሳለን የኛ ልብ የኛ ቀልብ የተንጠለጠለው ምን ላይ ነው በብር ላይ ነው ያ አላህ ወላሂ ትልቅ በሽታ እኮ ነው ልባችን ደረቀ ልባችን ጠቆረ አላህ ይዘንልን አላህ ይደርስልን ነው الله سبحانه وتعالى يدرسلن من أعلى وإذا أصبحت فلا تنتظر المساء فلا تنتظر المساء كنقام بحلا طوات لاي ما تدرس الله ولا تاسب أي توكم تموت الله ما من قال لي طوات الناس الله ولا تاسب عندهم طواتهم لا يمشي ولا تاسب አይታወቅም ሞት መጥቶ ሊወስድህ ይችላል እያለ ይመክር ነበር አብዱላህ ኢብኑ ዑመር يوصي أصحابه እንዲህ ምን ነበር وخذ من صحتك لمرضك በጤንነትህ ጊዜ ያዝ ለምን لمرضك በሽታ መጣብህ ጊዜ ለበሽታህ ያዝ ومن حياتك لموتك ምን ማለት ነው ይህ በህይወት ጤነኛ በነበርክ ጊዜ በዒባዳ ላይ ተሳውከል ዒባዳ ላይ ታገል ሙሐደራ ላይ ታገል በሙሐደራ ቦታዎች በመሳተፍ ታገል በቃ ያው 15 ብሉ ሳምንት ብሉ ስራ ሰራህ አይደል እንዴ አንድ ቀን የሆነ በሳምንት አንዷን ቀን ሙሐደራ ለመሄድ ሌላ ነገር መደርደር አያስፈልግም ለዚህ ነው በጤንነትህ ጊዜ ለበሽታህ ያዝ ምን ማለት ነው ይሄ ጤነኛ በሆንክ ሰዓት መልካም ነገርን ስራ ጥሩ ነገርን ስራ በመልካም ነገር ተሽቀዳደም ለምን ያኔ ብትተኛ ታማህ ብትተኛ አጅሩ አይቋረጥልህ አያለለ ያኔ የሚሰራው የነበረው ነገር ታገኛለህ አጅሩን ምን ብትሆኑ እቤት ብትቀመጥም ዛሬ ግን ጤነኛ በነበርክ ጊዜ አካልህ ጠንካራ በነበረ ጊዜ ተኝተህ ብታሳልፍ ከሆነ አረ ምን ችግር ዳዕዋውን እዛው ሰማዋለሁ ምን አስጨነቀኝ ይተላለፈ ይለቀቃል ዳዕዋ ምን ቸገረኝ ዳዕዋ መች ጠፋና እያልን ላይ ይገባም ወንድሞች ባሉበት ቦታ ላይ እንዘይር እንታገል والله እንታገል ወንድሞች والله እንደው በአደራ ሁሉ ራስንም ጭምር ማለት ራስንም ጭምር ጤነኛ ባለን ሰዓት በህይወት ባለንበት ሰዓት ለዚህ እስልምና ለዚህ ዳዕዋ እንታገል በቃ እኛ ወጣት ነን እንችላለን ሞት አለብን እንሞታለን ነገር ግን እኛ የሰራን አይደለም ማን ነው የሰራ ያለው ማን ነው ስለ ዲኑ የሚያስብ እንደ ዱንያው ለዱንያ ከሚያስበው እንኳን ያህል አስቡ እንኳን ባይባል ግማሽ እንኳን እናስባለን አንገ ሩብ እናስባለን ለዲኑ አስበን እናውቃለን ይህ ከሆነ ግን በጣም ክስረት ነው ከኔም ጭምር ማለት ነው ሁላችንም ለዳዕዋ እናስብ ለዳዕዋ እንልፋ እንዘያየር ባሉበት ወንድሞችን አሩቅ ነው አንበል ባለህ አቅም ታገል እንልፋ እንታገል አያረ ምን አሉ አብዱላህ ኢብኑ ዑመር ይመክሩ ነበር ወንድሞችን በጤንነትህ ጊዜ ለመረድክ ያዝ በህይወትህ ባለህበት ጊዜ ሸቅል በደንብ አድርገህ ስራ ለምን ሞት ከወሰደህ በኋላ ለዛ ሀገር ምን ይሆናል ስንቅ ይሆናል ማለት ነው ስንቅ ነው فتزودوا فإن خير الزاد التقوى واتقوني يا أولي الألباب تسنك بملكام ነገር አላህን መፍራት ወደ አላህ Subhanahu Wa Ta'ala መመለስ ለዲናችን በመቆም በቃ ተንኮል በተለይ በዚህ ዲን እስከ ተገናኘን ድረስ ልባችን አንድ እናድርገው ውስጣችን ላይ ሌላ ነገር በሽታ ሊይዝ አይገባም والله እዚህ እንድንገናኝ ያደረገ ነገር ምንድነው ዳዕዋ ነው አዩሃ ለኹዋ ይሄን እንያዝ በቃ ዳዕዋን አገናኘን ሞት አለብን ወደ አላህ እንመለስ
ውስጣችሁ ላይ ውስጤ ላይ የሆነ ችግር ካለ ቅር የሚል ነገር ካለ አንተ ወንድሜ ይሄ ጥሩ አይደለም ብለን እንመካከር። በቃ የሆነ ጊዜ ይሄንን በሽታውን ልባችን ላይ ይዘን እንቀመጥና የሆነ ሰዓት ላይ ብቅ አድርገን እንደዚህ ያልነበርክ አላቀህም ያን ወላሂ በጣም በሽታ ነው። ይህ ወንድማማችን አይባልም። ወንድም በሆነበት ሰዓት እንተሳሰብ። ካጠፋው የሚከረኝ ካጠፋ እንመካከር። ይህ ነው በቃ ዲን ማለት። ይህ ነው ዳዕዋ ማለት አዩሃ الإخوة ወላሂ ዳዕዋ ይህ ነው። አለዛ ግን ከላይ ብቻ አንድ ነን تحسبهم جميعا وقلوبهم شتى انهن ايها الاخوه ከላይ አንድ ሆነን ልባችን የተለያየ እንሁን። ሞት አለ፣ ቀብር አለ፣ ወደ ቀብር እንሄዳለን። ምን እዘን ነው የምንሄደው? እኔና አንድ ነን እያለን ውስጣችን ግን ሌላ ክፍተት ሌላ ነገር ለመሰንጠቅ የምንፈልግ ከሆነ ግን የት ላይ ነው ያለነው? ምንድነው የጠበቀን ያለው? ሞት በዚህ ሐል ልባችን ተበላሽቶ ባለበት ሐል ላይ ልባችን ሌላ ተንኮል ያሰበ ባለበት ሰዓት ላይ ወደ አላህ Subhanahu Wa Ta'ala ብንቀርብ ምንድነው መልሳችን? ምን ብለን የምንመልሰው? ወይስ ይህ ታሪክ ነው? ሁላችንም እንሞታለን ስንል ይህ ታሪክ ነው እንዴ? ወይስ ዝም ብሎ ትርክ ይመስላል? والله አይደለም። ስለዚህ أيها الإخوة ሁላችንም ልባችንን እንፈትሸው። በቃ ያገናኘን ነገር ዳዕዋ ነው። የሚያገናኘንም ዳዕዋ ነው። የሚሰበስበንም ዳዕዋ ነው። እስልምና ነው። ለዚህ ዳዕዋ ደግሞ ሁላችንም እንስራ። ከሌ አላህ ይሰራል፣ ከሌ አላህ ብለን አንተው፣ እንታገል። በቃ ወንድም ባለበት ላይ ሁሉም በየቦታው ይጠናከር። ሁላችንም ባለንበት ቦታ ላይ እንስራ፣ እንታገል። በሽታ ካለ ቅሬታ ካለ በቃ በህይወት እስካለን ድረስ አብረን እስካለን ድረስ ያለውን ችግር መፍታት ነው እንጂ የሆነ ክፍተት መጠበቅ የለብንም። በሽታ ልባችን ላይ ይዘን መቀመጥ የለብንም። ካለ ምንድነው መወያየት ነው። ስለዚህ ሞት አለብን ብለን ሁላችንም ወደ አላህ Subhanahu Wa Ta'ala ሞትን እናስታውስ። ሞትን ካስታወስን እንደዚህ አይነት በሽታ ከልባችን ይወጣል። የተመለከትን እኮ ነው። ለየተኛው ጊዜ የሆነ ጊዜ እንደዚህ አይነት መነሳቱ አትቀርም ላስቀምጣት። አዑዙ ቢላህ ይሄ ነው የተሰራለው። አይሆንም፣ እንደዚህ አይሆንም። በቃ ችግር ካለ ያን የተናገር በሰዓቱ ካለፈ በኋላ እንዲህ ከሆነ በኋላ እንዲህ ችግር አለ ብዬ መፈልፈል አያስፈልግም። ወላሂ እንደዚህ በሽታ ነው። ይሄንን በሽታ ወንድምህ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? አልሙእሚኑ ሊልሙእሚኒ ከልቡንያን የሹዱ በዕደሁ በዕደ። ወንድም ለወንድም ምንድነው? ልክ እንደ ቤት ነው። ልክ እንደ አንድ ቤት ነው አሉ እኮ። ምን ያደርገዋል? ያጠናክረዋል እርስ በርስ። ይህ ማለት ነው ሲያጠፋ ይመክረዋል፣ ሲያበላሽ እንዲያስተካክል ይመክረዋል። ጥሩ ከሆነ ያጠናክረዋል። በዛ ላይ እኮ ነው። ታዲያ ለወንድምህ የሆነ ነገር አስበህ ይዘህ የምትቀመጥ ከሆነ የቱ ጋር ነው ወንድማማችነት? የቱ ጋር ነው መተሳሰብ? የቱ ጋር ነው ሰለፊይነት? ይህ ነው ሰለፊይነት? ከላይ አንድ ሆነ እሱን ውስጥ መፈልፈል? ይህ አይሆን። ወላሂ ወደ አላህ Subhanahu Wa Ta'ala ሞት አለብን ብለን ሁላችንም ወደ አላህ እንመለስ ነው። አላህ Subhanahu Wa Ta'ala ልባችንንም ውጫችንም አላህ እንዳደርገው ይህ ነው የሚያስፈልገን። ውጫችንም ውስጣችንም ካጠፋው ይህ ችግር አለብህ፣ ይሄን እኮ ያደረከው ይህ ከደዋ ይጣረሳል እንባባል። ፍርሃት አያስፈልግም። ይህ ወላሂ ፍርሃት አይደለም፣ እርዳታ ነው። ወንድምህ ሲያበላሽ በዛ ባገኘው ሰዓት ስትመክረው ይህ እርዳታ ነው። እየረዳኸው ነው ያለው፣ እየበደልከው አይደለም። ነግሮናል እኮ ነብዩ ሰለላሁ ዐለይሂ ወሰለም ወንድምህን መርዳት ያለብህ መቼ ብቻ አይደለም፣ ሲበደል ብቻ አይደለም። ሲበድልም እርደው። እሱ ሲበድል እርደው። ምን ብለህ የምትረዳው? እሱ እየበደለ እንዴት ትረዳዋለህ? እንዴት ነው የምንረዳው? እሱ ሲበደል እንኳን ችግር የምንረዳዋለን። ታዲያስ እሱ ሲበድል እንዴት ነው የምንረዳው? እጁን ያዘው። ተው ወንድሜ፣ ይህ እኮ ጥሩ አይደለም። ይህ እኮ ለአንተ አኺራህን ያበላሽብሃል፣ ቀብርህን ያበላሽብሃል ብለህ የሚቀረው አያችሁ አይደለ? ሰለፎች ይህን ያስተማሩ ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩን ይህንን ነው። እኛስ ሲያበላሽ ታገኝና ቀጨም ታስቀምጣታለህ። የሆነ ሲያደርግ ትይዘህ ታስቀምጠዋለህ። መቼ? የሆነ ጊዜ የሆነ ነገር መምጣቱ አይቀርምና። አዑዙ ቢላህ አላህ ይጠብቀን፣ ወላሂ አላህ ይጠብቀን። ስለዚህ አላህ Subhanahu Wa Ta'ala
ውጫችንም ውስጣችን አላህ አድርገልን። ሁሉ ጊዜ ሞትን የሚያስታውስ አላህ አድርገን ነው። ሞት አለብን። ወደ አላህ ስብሓነሁ ወተዓላ ሁሌም ልባችን ቀብር የሚያስታውስ አላህ አድርገን። አላህ ስብሓነሁ ወተዓላ እዚህ ቦታ ላይ በሐቅ እንደሰበሰበን በሱና እንደሰበሰበን ጀነተል ፊርደውስም ላይ የሚሰባሰብ አላህ አድርገን። አላህ ስብሓነሁ ወተዓላ ይወፍቀን። ጀነተል ፊርደውስ አላህ በጀነተል ፊርደውስ አላህ ይሰበስበን። አበዛው ይመስለኛል። አፉ ብሉኝ ወላሂ አላህ ብላችሁ አፉ ብሉኝ። ምናልባት በጣም የጮህኩ ይመስለኛል። ለአላህ አፉ ብሉኝ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.